ወረደ። እኔ መልእክት አለኝ። ከመሞቴ በፊት መልእክት አለኝ። ከመታሰሬ በፊት መልእክት አለኝ። ታልፌ ከመሰጠቴ በፊት መልእክት አለኝ። መልእክቴ ደግሞ ዘላለማዊ ነው። እኔ ሞቼ የሚቀር ነገር አይደለም። ዘር ይሻለው አለ፣ ኃይል ይሻለው አለ፣ ብቃት ይሻለው አለ። ያስኩት የሚበላ አይደለም የሚዋጥ አይደለም ብሎ ወንጌልን ይዞ በሰማርያ ወርዶ ምን አደረገ? ሰበከላቸው በፍጥነት። ኢየሱስ ጌታ ነው። አጠገባችሁ ያለው ሰው ኢየሱስን በፍጥነት ስበክ በሉት። ነገ አታውቅምና በሉ። ነገ መኖር አታውቅምና በሉት። ዛሬ ግን ኢየሱስን ስበክ በሉት። ኢየሱስን ሳትሰብክ እንዳትሞት በሉት። ሃሌሉያ። ሰው ስለ ነገ ያስባል፣ ስለ ልጁ ያስባል፣ ስለ ፎቁ ያስባል፣ ስለ ተለያዩ ነገሮች ያስባል። ፊልጶስ ግን የሚያስበው ነገር የለም። ፊልጶስ ግን በመንፈስ ቅዱስ ኃይል ተሞልቷል። ፊልጶስ ግን የመንፈስ ቅዱስ ኃይል በላዩ ላይ እየዘለለ ነው፣ እያቃጠለው ነው፣ እየተሞላ ነው። ሃሌሉያ። ነገ መኖሩ አያውቅም፣ ነገ መቀጠሉ አያውቅም። ዛሬ ግን አለሁ። እስካለሁ ግን ወንጌልን እሰብካለሁ። እስካለሁ ግን ክርስቶስን እናገራለሁ። ሃሌሉያ። አሜን አሜን። ነገ ነገ አትበሉ። ለማገልገል ነገ ነገ፣ ለመዘመር ነገ ነገ፣ ለመቀደስ ነገ ነገ የምትሉ ሰዎች አላችሁ አይደል? ዛሬ ነው መስበክ፣ ዛሬ ነው ኃይሉ መቀበል፣ ዛሬ ነው መሞላት፣ ዛሬ ነው ተሞልቶ ኢየሱስን መግለጥ። ዛሬ ነው። ፊልጶስ ስደት ላይ ነው። ጀርባ ላይ ያለው ክፍሉን ሐዋርያት መጽሐፍ ሳጠና ይታየኛል። ስደት አለ፣ ሞት አለ፣ መወገር አለ፣ መፈናቀል አለ፣ መሰደድ አለ። ኖ ኖ ኖ ኖ። ወንጌል ለሰማርያ ግን ከተማ ሳልሰብክ፣ ወንጌል ለጎረቤቴ ሳልሰብክ፣ ወንጌል ለማዞሪያ ሳልሰብክ፣ ወንጌል ለሰሜን ሳልሰብክ፣ ወንጌል ለምዕራብ ሳልሰብክ፣ ወንጌል ለስልጤ ሳልሰብክ፣ ወንጌል ለቦረና ሳልሰብክ፣ ወንጌል ለሐረርጌ ሳልሰብክ፣ ወንጌል ለአፍሪካ ሳልሰብክ፣ ወንጌል ለጠረብ ለአገር ላሉ ሰዎች ሳልሰብክ መሞት የለብኝም ብሎ ወንጌል ይዞ፣ አንተ አሜን በለኝ እባክህ። ወንጌል ይዞ ወደ ሰማርያ ወረደ ይላል። ዋው! የሰማርያ ሰዎች ደግሞ ተጣምተዋል። ልክ ምድር ዝናብ እንደምትጠማ ወንጌል ተጣምቶ ተሰነጣጥቀው ጠብቀውታል። አታታ ካቦራ ሲያሜን ማለት ወንጌልን ለመስማት የሰማርያ ሰዎች ልባቸውም ማንነታቸውም የእግዚአብሔር መንግስት ተጣምተው ምን ያደርጋሉ? እየጠበቁ ነው። በዛ በተጠማው ላይ ግን አመጣና ደፋው። አንተ አሜን አሜን። ወንጌሉን ወሰደና ምን አደረገው? ዘራው፣ ሰበከው። አንተ ተናገረው። አንተ አፋቸው ከፍተው ምን አደረጉ? ሰማ። ሳያውቁ በአንዳንዶቹ ላይ አጋንንቶችን መውጣት፣ ካንሰር መቅለት፣ ኤችአይቪ መቅለት፣ በውስጣቸው ያለ ጋንጩር መቅለት፣ ጉንድሾች እጃቸው መብቀል፣ እግራቸው መብቀል፣ አይናውሮች አይናቸው መብራት፣ በቃ መክተፍ፣ መፈታት ተለቀቀ። ወንጌል በመንፈስ ቅዱስ ኃይል ተሞልቶ ወንጌል አንተ ሰውዬ ልንገርህ አይደለም፣ መድኃኒት ይዘህ መድኃኒት ትፈልጋለህ እንጂ ወንጌል መድኃኒት ነው። ወንጌል እርካታ ነው። ወንጌል ሕይወት ነው። ክርስቶስ ማለት ሕይወት ነው። የተቀባ ነው እኮ ክርስቶስ። መድኃኒት ነው እኮ ክርስቶስ። ወንጌል በነገረ ጊዜ በሰዎች ውስጥ የነበረ ማንኛውም ደዌ ምን ማድረግ ጀመረ? መልቀቅ ጀመረ ይላል። አሜን። እርኩሳን መናፍስቶች በታላቅ ድምፅ እየጮሁ ከብዙ ሰዎች ይወጡ ነበርና ብዙዎችም ሽማግሌዎች አንካሳዎችም ተፈወሱ። በዚያች ከተማ ታላቅ ደስታ ሆነ። ደስታ ይዘናል ወዳጆች። የኢትዮጵያ ቤተክርስቲያን የኢትዮጵያ ደስታ ይዛለች። መልእክት ነው ይሄ። እውነቴን ነው የምላችሁ። የኢትዮጵያ ቤተክርስቲያን የኢትዮጵያ ደስታ ይዛለች። ወንጌል መናገር አለበት።
ወንጌል ስትናገር አገር ይስቃል። ወንጌል ስትናገር አጥቢያዎች ይስቃሉ። ወንጌል ስንናገር ቅዱሳን ይስቃሉ። ምድር ትስቃለች። ወንጌል ካልተናገርን ግን ምድር ታዝናለች። ምድር እናት የሌለው ልጅ ነው የሚሆነው። ምድር አባትና እናት የሌለው በቃ ልጅ ነው የሚመስለው። ይጣቁራል፣ ያዝናል። ወንጌል ሲሰበክን በሰማርያ ከተማ ታላቅ ምን ሆነ? ደስታ። ደስታ በሉ እስኪ፣ ደስታ በሉ እስኪ። ታላቅ ደስታ ሆነ። እስኪ አሜን በሉ እስኪ። ወንጌል ሲሰበክ ከተማ ይስቃል። ወንጌል ሲሰበክ አብያተ ክርስቲያን ይስቃል። ወንጌል ሲሰበክ ቅዱሳን ይስቃሉ። ወንጌል ሲሰበክ አሕዛቦች ይስቃሉ። ታላቅ ደስታ ሆነ ይላል። እስኪ አሜን በሉ እስኪ። አጠገባችሁ ያለው ሰው ወንጌል ስበክ በሉት። ታላቅ ደስታ ይሆናል። ገመቹ ጉዳ ሂንታ አይራን አመ ወንጌል ለለብ ነው ይሄዳል። ገመቹ ኮ ጉዳታ አጀቴ ያዲን ይሄዳል። ያዲና አሜን አሜን። ወንጌል እስካልሰበካችሁ ድረስ ደስታችሁ ሙሉ ሆናል ብላችሁ አትቁጠሩ። ጴንጤ ወንጌል ለመስበክ የተፈጠረ ነው። ክርስቶስን ለመስበክ የተፈጠረ ነው። ኢየሱስን ለመስበክ ያመነ የተለየ የተጠራ የተለየ ህዝብ ነው። የተሰባሰበ ህዝብ ነው። ባሮሳቲ ካፖር ደስታ ሆነ ሰማርያ ማለት ነው። ደስታ አልነበራቸውም ማለት ነው። ወንጌል የማይነበብበት ቤት ዛሬም ደስታ የለም። ወይ ሚስት ተነስታ ወንጌል የማታነብ ከሆነ ወይ ባል ተነስቶ ወይ ልጅ ወንጌል የማይሰበክ የማይነበብበት የማይነገርበት ቤት ካለ አሁንም ደስታ የለም። እርግጠኛ ሆነ ወንጌል የምታነቡ እስኪ አላችሁ በቤታችሁ ከፍ አድርጎ እስኪ በቃ ደስታ አለ። አሜን አሜን። ወንጌል እዛ ጋር ጥለን ክርስቶስን እዛ ጋር ትተን ግን ደስታ አመጣለሁ በገንዘብ በስራ በጥሩ ደሞዝ ደስታ አመጣለሁ የምትሉ ሰዎች ተሳስታችኋል። ወንጌል ሙሉ ደስታ ነው። ክርስቶስ ሙሉ ደስታ ነው። ሰማርያ በደስታ ተሞላ። ሰዎች በደስታ ተሞሉ። ሃሌሉያ። ታላቅ ደስታ ተሞሉ። ሲሞንም ከዛ በኋላ ሲሞን የሚሉት አንድ ሰው ግን እኔ ታላቅ ነኝ ብሎ እየጠነቆለ የሰማርያ ወንጌል ይቅርታ የሰማርያ ወገን እያስገረመ ቀድሞ በከተማ ነበረ። ከታናሽነቱ ጀምሮ እስከ ታላላቆቹ ድረስ ታላቁ የእግዚአብሔር ኃይል ይህ ነው። አሜን። ታላቁ የእግዚአብሔር ኃይል ይሄ ነው እያሉ ሁሉ ያደምጡት ነበረ ይላል። ወንጌል እስካልተሰበከ ድረስ አየር ላይ የሚነክሰው የሐሰት መንፈስ ነው። አያችሁ፣ በሰማርያ ከተማ ላይ ወንጌል ባልተሰበከበት ጊዜ ጠንቋዩ ማለት ነው ታላቅ የእግዚአብሔር ክንድ ያለው ይሄ ነው እያሉ ከታናሽ ጀምሮ እስከ ታላቅ ምን ያደርግ ነበር? ስምዖን ያስደንቅ ያስደምም ነበረ፣ ያስገርም ነበረ። አሁን ሰበታ ላይ አይቻልም ነው አይደል የሚባለው? ይቻላል ግን ማን አለ ስትሉ ሀደበያ አለች ይባላል። ጎጆ አላት፣ ልጆች አላት። ልጆቿ ወይ ወደ እግዚአብሔር መንግስት ወይ ደግሞ እንሸኛቸዋል። አሜን በል። ኢየሱስ ክርስቶስ ጌታ ነው። እስኪ አሜን በሉ እስኪ። ታላቅ ኢየሱስ ነው። ታላቅ ወንጌል ነው። ታላቅ ክርስቶስ ነው። ወደ ተለያየ ሀገር ስትሄዱ ምንድነው ያሪሱያ የሚባላል። ወደ ደቡብ ስትሄዱ፣ ወደ ሰሜን ስትሄዱ የሆነ አርሴሚ የሆነ ብቻ አለ አይደል? የሷ ነው ግዛቱ፣ የሷ ነው አድባሩ፣ የሷ ነው አድባሯ ይነቀላል። አሜን አሜን። ይሄ ስምዖን የሚባለው ከታናሽ ጀምሮ በከተማ ውስጥ ከታላቅ የእግዚአብሔር ኃይል እኮ አይደለም እኮ አይገርማችሁ? የጠንቆላ ስፕሪት ነው። የጠንቆላ መንፈስ ነው። ስምዖን ታላቅ ነው ብሎ ከታናሽ እስከ ትልቅ በስምዖን ላይ የነበረው መንፈስ ምን ያደርጉ ነበረ ይላል? ይፈሩና ይደነቁ ይገረሙበታል። እኔ ግን አንድ ነገር እላችኋለሁ፣
ሰበታና ማዞሪያ ዳለቲ በኢየሱስ ክርስቶስ ስም ዓለም ገና ላይ በኢየሱስ ስም ከዛሬ ቀን ጀምሮ የከበደ ነገር ይገለበጣል። የሐሰት መንፈስ ይገለበጣል። ጩና የሐሰት መንፈስ ይገለበጣል በሉስ። ከኢትዮጵያ የሐሰት መንፈስ ይገለበጣል። የክርስቶስ መንፈስ ይገለጣል። የጌታ መንፈስ ይገለጣል። ክርስቶስ ይገለጣል። ሃሌሉያ። ክርስቶስ ሲሰብክላቸው ይሄ ሰውዬ ደግሞ ትውልድ በሙሉ ከታናሽ እስከ ታላቅ ይደነቁበትና ይገረሙበት የነበረው ሰውዬ ጠንቆላውን ትቶ የሟርት ስፕሪቱን ትቶ በሰው ላይ መድኃኒት ማድረጉን ትቶ ይሄ ሰው ሳይቀር በወንጌል እጁን ሰጠ። አራሚን በሉ ባካች። በወንጌል ለወንጌል ምን ሰጠ? ለክርስቶስ ምን ሰጠ? እጁ ሰጥቶ አመነ ይላል። አንተ አያምኑም ትላላችሁ አይደል? ያምናሉ። ያምናሉ። እስኪ ያምናሉ በሉ እስኪ። ዘንድሮ ደፍተራ ያምናል፣ ጠንቋይ ያምናል፣ ፈልፈላ ያምናል፣ ሟርተኛ ያምናል፣ የክርስቶስ ወንጌል ተቃዋሚ ያምናል። ተሳሳኩ እንዴ? ያምናሉ አትሉም እንዴ? እያስቸገሩሽ ይቀጥሉ እንዴ? ታዲያ እያጭበረብሩ እኔንም አጭበርብሮ የአምላኬ ስም እያጭበረበሩ በአምላኬ ስም እነሱ እየተገለጡ ይቀጥሉ እንዴ? አይቀጥሉም። ወንጌል ይሰበካል፣ እጃቸው ይሰጣሉ። ይሄ ሟርት መንፈስ ያለበት ሰው የስክርቱት ጌታ ራሱ አመነ ይላል። አንተ እስኪ አሜን በል እስኪ። ራሱ ምን አደረገ? አመነ። ራሱ አመነና ምን አደረገ? ተጠመቀ ይላል። ዘንድሮ ነግራችኋለሁ፣ ከዚህ ስብከት በኋላ በቤተሰባችሁ በዘር ማንዘራችሁ አያምንም ያላችሁ ሰው ያምናል። አንተ ወንጌል ትናገረዋል። ያምናል፣ 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 ያምናል። ደቡቡ ያምናል፣ ሰሜኑ ያምናል፣ ምዕራቡ ያምናል። ታላላቆች ያምናሉ። አንቱ የተባሉ ሰዎች፣ በሐሰት መንፈስ የተያዙ ሰዎች ያምናሉ። ያምናሉ። እስኪ ያምናሉ በሉ እስኪ። ባይዘው አንድ ነገር ልንገራችሁ። ዛሬ አንድ መንፈስ እመታለሁ። እስኪ አሜን በሉ እስኪ። አንድ መንፈስ እመታለሁ። እግዚአብሔር ብሎኛል። ሕዝቤን የሸነገለ መንፈስ ዛሬ ይመታል ብሎኛል። አሜን በሉ። ግድ የላችሁ። የሸነገለሽ መንፈስ እግዚአብሔር ዛሬ ይመታዋል። ሸንጋይ ይመታል። ሸንጋይ ይመታል። ያልሆነ ነገር ግን የሚመስል ዛሬ በቤታችሁ ይገለበጣል። እስኪ ጩሁና በፊቴ ያለው ውሸታም ይገለበጣል በለኝ። በከተማው ያለው ውሸታም ይገለበጣል። በሰበታ ላይ ያለው ውሸታም ይገለበጣል። አለ እኮ በሰበታ ላይ አይቻልም የሚል አይሆንም የሚል አለ። በዓለም ገና ላይ አይሆንም የሚል አለ። በፉሪ ላይ አይሆንም፣ በተፍኪ ላይ አይሆንም። ሰበታ የሟርተኛ ናት፣ የሰበታ ናት፣ ማነው የጠንቋይ ናት የሚል አለ። ያስደመመ ያስፈራራ። በኔ ዘመን ግን አይቀጥልም። አሜን በለይ። ወንጌል ነው ይዤ የመጣሁት። አሜን አሜን። ወንጀል አይደለም ይዤ የመጣሁት፣ ወንጌል ነው ይዤ የመጣሁት። ምሰብከው ወንጌል ነው፣ ራሴን አይደለም። ምሰብከው ወንጌል ነው። ምሰብከው የተሰቀለው ኢየሱስ ነው። ምሰብከው ክርስቶስ ነው። ከተማውን የያዙ እንደ ስምዖን ከተማውን ያስደመሙ፣ ያስገረሙ፣ ያስደነቁ። አይቻልም ብር መያዝ አይቻልም፣ ቤተ ክርስቲያን መትከል አይቻልም፣ ቅዱሳን መሆን አይቻልም የሚል መንፈስ ከሰበታ አየር ላይ ሲገለበጥ አየዋለሁ። አየዋለሁ። በእውነቴን ነው ይገለበጣል። ሲስተር ከቤትሽ ይገለበጣል፣ ከዙሪያሽ ይገለበጣል። በእውነቴን ነው ይገለበጣል። ውራማሻታ ከመስ ይገለበጣል በሉኝ እስኪ ግዴላችሁ። ኡጋ ዋቀዮቲን ዋቀዮ ከነና እንጀዳ ሰበኮ ረኪሳ ከንቱሬን አንገላጋል ቻይዳ ዋቀዮ ሰባኮ ቀረታ ሳገኛቱ አመንቲ ሳገኛቱ ደደቢ ሳገኛቱ አንዋቀዮ አራጀል ቀቤ መጋላ ከነረ ደንገለገል ቻናንጀ ዋቀዮ ወራዲ ዳዳ ባዳዳቦስ እንደ ስምዖን ያለ
የነሱ ቤተሰብማ አትንኳቸው ቃሉ አላቸው ይባላል እኮ ዘራቸው ቃሉ ነው ዘራቸው ጠንቋይ ነው ገልመ ሶስት አላቸው ዋና አላቸው ሶስት አላቸው ይባላሉ ከተማው ላይ እኔ ግን እንደ እግዚአብሔር ሰው ዛሬ ትንቢት አወጣለሁ እነዚህ ሰዎች መንፈሳቸው ይመታና ወደ እግዚአብሔር መንግስት ይቀላቀላሉ በላያቸው ላይ ያለ ሞት ይገለበጣል ያለው ስልብና ይገለበጣል ያለው ሟርት ይገለበጣል ኡጋ ዋቀዮቲ ኑጋ ኮንሲለለባ ና ኢናፋንቀባ ቅናት አለኝ ተመችቶኛ አይደለም ምኖረው እዚህ ሰፈር ተመችቶኛ አይደለም ሰበታ ምኖረው ግን አንድ ቅናት አለኝ ሳልገለብጣቸው አትግደለኝ ወንጌል ልስበካቸው ያለበት ወንጌል ሰብካለው እዚህ ከተማ አሉ የተባሉ የጠንቋይ የሟርተኛ ዘሮች ወደ ቸርች ይመጣሉ አሜን በለኝ ወደ ወንጌል ይመጣሉ አሜን በለኝ ይመጣሉ እግዚአብሔር ስፒሪቱ አየር ላይ መተዋል ግዴላችሁ ምድሪቱ ላይ ቀጠቅጠዋል እብድ ላይ የሚጋልቡ እንስሳ ላይ የሚጋልቡ ኮርማ ላይ የሚጋልቡ ይሄ የስምዖን መንፈስ የሚሰራው በአሳማ ውስጥ ነበር የሚሰራው አሳማ አይነት ባህሪ ያለው ነው አሁን ነጭ ለብሳል አሁን እንከባለላል ሟርተኛ መንፈስ ነው በስምዖን ላይ ያለው አሁን ቡራቡሬ ይለብሳል አሁን ጥለት ይለብሳል አሁን ሽቶ ይነሰንሳል አሁን ይንከባ አዋራ ላይ የሚንከባለል ነው ስምዖን ላይ ያለው መንፈስ ግን ያንን ያስገርማቸው ነበር ይላል አገርማቸው ያስገርምና ያስደምም ነበር በቤታችሁ በሰፈራችሁ በዘራችሁ አንድ የሚያስደምም መንፈስ አለ ዛሬ ይመታዋል ማቲ ከሰኒ ረሰኝ ከሰኒ ረቶላ ከሰኒ ረት አፉረ ከበጀሙ ጅራ ሐራ ይርኩታ ማሲንጀራ ጅራ ዋቀዮ ማኑ አሚንና ጀራ ማርያምን ጀር ይርካዳ መልእክት ነው አሜን በላይ በእኛ ቤተሰብ ላይ የሆነ ነገር አለ የምትሉ ሰዎች ሚከበር ሚታረድለት አስትሮ ማርያም ግልደታ የተለያየ የተባለ የሚገባ አድባር የተባለ ጠቋር ዛር የተባለ ምንፈራ መንፈስ አለ ጌታ እንዲልሻል እግዚአብሔር እመተዋለሁ ይላል ጌታ ወንጌል በመንፈስ ቅዱስ ኃይል ሲሰበክ እነዚህ መናፍስቶች መመታት ይጀምራሉ አሜን ዳበቹን እንዳኒ አርኪታኒቱ ሚዲስላ ጢኖ ማሊሌ ገደረምሳፊና ጋፈጀኑ ዋኑማ ጄኔሬተር ማወጀቱ ቀጥ ሄደ አሜን hintaው ሄደ hinta ሄዳ ይሆናል በሉ ክብር ይሆናል በሉ ጢኖ መሴ ወንገደረምና ጋፈጀዱ hintaው ሄደ ጋሩ hinta ወንጌለ ዱጋ ለለብና hinta ወንጌለ ሞቱማ ዋቀዮ ባሊስና hinta ቃሉ መንደረቀ ደገሳ እንጅራቱ hinta አሜን እስኪ ይሆናል በሉ እስኪ hinta እውነቴን ነው ይሆናል ጮና ይሆናል በሉ እስኪ ቢዝነስሽ ይሆናል ትዳርሽ ይሆናል ህይወትሽ ይሆናል አይሆንም የሚል ሞላ ይሆናል አትለወጭም የሚል አለ ትለወጫለሽ የእውነት ወንጌል ስሚ የእውነት ወንጌል ተናገሪ ለእውነት ወንጌል ኑሪ እግዚአብሔር ምስክሬ ነው ጠላት አይኑ ያየ ያንቺ ነገር ይንጀረገጋል ያንተ ነገር ይንጀረገጋል እኔ አላስመስልም ወንጌል ነው የምሰብከው አሜን አስመስል ፓስተር እየብትሉኝ አላስመስልም ለምኖርለትም አንድ ነው እሱም ለክርስቶስ ነው በቃ አለቀ እታወቃለሁ በየብዙ ጥረት አላረግም ኢየሱስን እሰብካለሁ አሜን ኢየሱስን እየሰበኩ ግን የሰበታና ያለም ገና የዚህ የማዞሪያ የጎጀብ የሚያስፈራራ መንፈስ ያቦ አካባቢ የተንኪ ባሉኝ የፈለጋችሁት ይሄ መንፈስ ዘንድሮ ግን ይገለበጣል አሜን በለኝ አንድ ነገር ልንገራችሁ ማንም እርግጠኛ ነኝ እያንዳንዱ ደስ ብሎት አይደለም የሚኖረው ግን አንድ ነገር እነግራችኋለሁ ከዚህ በኋላ ደስታ ይሆናል ከዛሬ ቀን በኋላ ደስታ ይሆናል ደስታሽ የቀማ የውሸት መንፈስ ከእውነት ወንጌል የተነሳ በኢየሱስ ስም ይገለበጣል
ከዚህ ወንጌል የተነሳ ይገለጥ። ከክርስቶስ የተነሳ እርሱ ራሱ ምን አደረገ? አመነ። አማመን ብቻ አይደል፣ ተጠመቀ። ኢየሱስ ክርስቶስ ጌታ ነው። ተጠመቀ። ኢየሱስ ክርስቶስ ጌታ ነው። ክርስቶስን መስበክ በመንፈስ ቅዱስ ኃይል ተሞልተን ክርስቶስ ስንሰብክ የሚሆኑ ነገሮች ምንድናቸው? ቶሎ ቶሎ ለመጠቅለል ስፈልግ ማለት ነው። አንደኛ ገደቦች፣ ድንበሮች ይጣሳሉ። እስኪ አሜን በሉ። እስኪ ገደብና ድንበር ይጣሳል። የጠላት ራዳር ውስጥ ገብተህ ማርከት ትመጣለህ ማለት ነው። ሰብከት ትመጣለህ ማለት ነው። እስኪ አሜን በሉ። እስኪ አሜን አሜን። በመንፈስ ቅዱስ ኃይል ክርስቶስን ስትሰብኩ ስትገልጡ ምንድነው የሚሆነው? ገደብና ድንበር ይጣሳል። እስኪ ገደብና ድንበር ይጣሳል በሉ። እስኪ አንድ ነገር ልንገራችሁ። ይሄ ከተማ ከዚህ በኋላ በኢየሱስ ክርስቶስም ተጥሰን ወንጌል እንሰብካለን። አሜን። እስኪ ገደብና ድንበር አልፋለሁ በሉ። እስኪ ጩና ገደብና ድንበር አልፋለሁ በሉ። ሰማሪያ ከተማ ማንም መግባት አይቻልም። ራሳቸውን አግልለው ነው የሚኖሩት። እንደውም የሰው ግማሽ ወይ ደግሞ እንደ ዲቃላ ናቸው ብለው ነው የሚገምቱት አይሁዶች። ደግሞ ግን በእነዚህ አይሁዳውያንና ግሪካውያን በሆኑ ሚሽነሪዎች የጌታ መንፈስ ሲመጣ፣ ጸጋ ሲመጣባቸው ገደብን ጥሰው ወንጌልን ምን አደረጉ ይላል? ለሰማርያ ከተማ ሰበኩ። የሰማርያ ከተማ ይዞ የነበረውን አለቃውን መንፈስ ገለበጡት። አንተ አሜን። ይገለበጣል ማዞሪያ። እስኪ ማዞሪያ ላይ ባይዘው ታያላችሁ። በኢየሱስም እግዚአብሔር ምስክሬ ነው። ከዚህ በኋላ ታላቅ የሚባለው ኢየሱስ ነው። ይሄ ሰኔ ሙሉ የሚመለከው መንፈስ እኔ አልፈቅድለት። ይሄ ክረምት በሙሉ አንድ ወር ሙሉ ነው እኮ ቡና የሚያፈሉለት የማዞሪያ ላይ ታውቃላችኋል። አንድ ወር ሙሉ ጠዋትና ማታ አምባሻ የለመደ ቂጣ የለመደ ቂቤ የለመደ ወተት የለመደ መንፈስ በየወሩ በወር ማበቻ በቃ መስዋዕት የለመደ መንፈስ ሰበታ ላይ ይገለበጣል። ዛፎቹ ይነቀሉና ሌላ አዲስ ዛፍ ይተከላሉ። ባካች ወለለ ብላችሁ እናንተ አታውቁም። እኔ 7 ዓመት እዚህ እንዴት እንደኖርኩ ብታዩ። አንዳንዶቻችሁ ኢየሱስ ጌታ ነው። አሜን አሜን። ሰው የሚበላው አጥቶ እኮ ለእንጨት ቂቤ ይቀባሉ፣ ዳምባሻ ይጥላሉ፣ ወተት ይጥላሉ። የሰው ልጅ እኮ ወተት የሚጠጣ አጥቷል፣ እንጨት ግን ይጠጣል። ከዚህ በኋላ ግን ወተቱ እኛ እንጠጣዋለን። ወተቱ አንቺ ትጠጪዋለሽ። ወተቱ የእግዚአብሔር መንግስት ያሰፋል። በዚህ ከተማ ግን ሰኔ ሙሉ ነሐሴ ሙሉ የሚመለከው መንፈስ እግዚአብሔር ይገለብጠዋል። በሉ እናንተም ቤተሰብ ላይ ይገለበጣል። በሉ በቃ በሉ ግድ የላችሁ። ዘርማን ዘሬ መካከል ያለ አንቱ የተባለ ይገለበጣል። ማቲኮ ከኑካምሴ ዋቀዮ ይንገለገልታ ቤተሰቤን ያፈነ መንፈስ ይገለብጠዋል። በኢየሱስ ስም ይገለበጣል፣ ይጣሳል። አሜን በሉ እስኪ ይጣሳል በሉ እስኪ። ዋው! አሁን እናንተ ቤት እኮ ያ መንፈስ ለመጣስ የ7 ዓመት ልጅ ቀብቶ ከለቀቀ ይጥሰዋል። በቃ ጉልበት አይደለም ያፈልግ። እስኪ አሜን በሉ እስኪ። የ5 ዓመት ልጅ የጌታ ቅባትና መንፈስ ሲመጣበት ኢየሱስ ጌታ ነው ስል ይጣሳል። እውነቴን ነው ብላችሁ ቤት በኩል አትበሉ። እሺ አሜን። ከራ ከሚንጀሪና ከራ ጅራ ዋቀዮ ኡጋዳ ነሙማ ቶኮርቲ ነሙማ ጢኖ ጀዳሙ ነሙማ ቱፈተሜ ወጋ ቶርባ ወጋ ሰዴት ኢላ ሙጫማ ሰነ ረታ ፍሮ ቁልቁሉ ይኑፋ ማቲ ሰነ ኬሳ ከንጅሩ ረኪሳ እንገለገላ አከ ጎልያድ ገርቡማ ጀላስን ቢታ ከንጀዱ ይንገለገላ አኒ ነንጀዳ ሰበታ ባለም ገና ቢኢፈ ዋቀዮ ዶፌራ በሰበታና ባለም ገና ላይ አዲስ ብርሃን መጥቷል። ታላላቅ ሰዎች ይወለዳሉ፣ ዘማሪዎች ይወለዳሉ፣ ሰባኪዎች ይወለዳሉ፣ ሐዋርያቶች ይወለዳሉ፣ ታላላቅ የበቀል ቅባት ያለባቸው ሰዎች ይወለዳሉ። ሰው መጥቶ እዚህ አይሞትም። ሰው መጥቶ እዚህ መስዋዕት አይሆንም። መስዋዕት የሚያደርገው መንፈስ እግዚአብሔር ዛሬ ይደፍረዋል። አሜን።
የሐዋርያት ሥራ ምዕራፍ 8 ከቁጥር 1 ጀምራችሁ 5 እና 4 ጽፉ ተመልከቱ። ሁለተኛ ቶሎ ብዬ ለመናገር ሁለተኛ የእግዚአብሔር ቃል ሰምተው ምላሽ የሚሰጡ ነፍሳት ይበዛሉ። አሜን አሜን። ሰገሌ ዋቀዮ አፍረ ቁልቁሉትን ጋፈለን ለብደን ሰገሌ ዋቀዮ ደጋኒ ክርስቶስ ባይዘው ያለ መስማት አይቻልም። አንዳንድ ሰዎች ኢየሱስ ጌታ ነው ይሰድቧቸዋል አይደለም? ሲሰድቧችሁ በደንብ ሰምቷቸዋል። እመኑ። ስለሰደቧችሁ አይሰማችሁ፣ ሰምተዋል። ሰውዬ የሆነ ሰው ስም ብትጠራ ምንም አይመስለው። ኢየሱስ ግን ያድናል ብለህ ስትቀመጥ ይገልብጥህ ይድፋል አይደለም ካለ ያ ሰውዬ ሰምተዋል፣ ተዘርቶበታል። አንድ ቀን ይመጣል ያ ሰውዬ። አሜን። ሰሙ ይላል። የእግዚአብሔር ቃል ሰምተው ምላሽ የሚሰጡ ነፍሳቶች ይበዛሉ። አሁን እዚህ ቸርች ብዙ ነፍሳት ከ300 ሰዎች በላይ ድነዋል። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። ይድነዋል። በቃ እግዚአብሔር ይባረክ። አሜን። ወንጌል ስለተሰበከ ወንጌል እንሰብካለን። አሁን ደግሞ 10,000 20,000 30,000 ሸዋን አጠቃላይ ደቡብ ሸዋ፣ ሰሜን ሸዋ፣ ምዕራብ ሸዋ፣ ምስራቅ ሸዋ በኢየሱስም እንወርሳለን። አሜን። ስልጤን ከባድ ሪሞት ኤሪያ የሚባሉት ወንጌል ቶሎ ብዬ ለመጨረስ ሶስተኛ እርኩሳን መናፍስቶች በታላቅ ድምፅ ጮኸው ይወጣሉ። አሜን። ትግል አያስፈልግም። ኢየሱስ ጌታ ነው። ወንጌል ከሰበካችሁ በቃ እርኩሳን መናፍስቶች የዘር ማንዘሬ የ3,000 1,000 የዓመት የ3 ዓመት የተባሉ መናፍስቶች ምን ይሆናል? ከሰዎች ጥርግ ብለው ምን ያደርጋሉ? ይወጣል። አሁን ቅይጥ ወንጌል እግዚአብሔር ከምድራችን ያወጣል። ወንጌል ንጹህ ነው። ወንጌል ንጹህ ነው። ወንጌላ ቁልቁሉዳ አሜን። ወንጌል ሰምቶ ክርስቶስ ሰምቶ የማይለወጥ የለም። ስለዚህ አጋንንቶች ምን ይሆናሉ? ይወጣሉ። አይቀመጡም። ጉባኤ ላይ አይቀመጡም። ከተማ ላይ አይቀመጠው። አሁን ሰበታ ላይ እብድ ብዙ አለ። ለምንድን ነው ብላችሁ ታውቃላችሁ? ኢየሱስ ክርስቶስ ጌታ በቃ እብድ አለ፣ ብዙ ነገር አለ አይደል? ወንጌል ሲሰበክ ደግሞ አይታችኋል አይደል? ወንጌል ከተማ ላይ ስንሰብክ አንድ ቀን ወደ ቆጥረን 5 እብዶች ተፈውሰዋል። እዚህ ሰበታ ላይ ወንጌል ስርጭት ላይ ትዝ ይላችሁ እንደሆነ ኢየሱስ መተው ይወድቃሉ። እናንተ መተው ያለቅሳሉ። መተው ስቅስቅ ብለው ያለቅሳሉ። በቃ ወንጌል ነው። ወንጌል ሲሰበክ ከተማ ይድናል። እንኳን እኛ አይደለም እጽዋቶች ራሱ እኮ ያጨበጭባሉ። ዋው ይላሉ። አሜን። ነፃ መውጣት ይሆናል። አራተኛ ሽባ አንካሳ የሆነ ሁሉ ይፈወሳል። አሜን። ተፈወስ ሳትሉት ይፈወሳል። ሽባነት ብቻ ሳይሆን አሁን ምን ነግራችሁ ቢዝነሳችን ሽባ ያደረገ፣ ዕውቀታችን ሽባ፣ ትዳራችን ሽባ፣ ሁለመናችን ሽባ ያደረገ ነገር ካለ ያ ሽባነት ከህዝቡ ውስጥ ምን ይሆናል? ተጠርጎ ይወጣል። እስኪ ሽባነት ይወጣል በሉ። ያሰባችሁበት፣ ያቀዳችሁበት፣ ያለማችሁበት ቦታ እንዳትደርሱ የሚያደርግ ሽባ የሚያደርግ መሄድ ትፈልጋላችሁ፣ መሄድ ግን አትችሉ። መስራት ትፈልጋላችሁ፣ ውጤት የለም። መማር ትፈልጋላችሁ፣ የትምህርት በል የለም፣ ይዘጋል። ሽባ ፓራላይዝ የሚያደርግ እስፕሪት በኢየሱስ ክርስቶስ ስም ከምድራችን ይመታል። እስኪ እንደውም እጃችሁን ከፍ አድርጉና ከኢትዮጵያ ይመታ በሉ እስኪ አሜን። ከኢትዮጵያ ፓራላይዝነት ይመታ፣ ከምድራችን ላይ ይመታ። የመልካም ነገር ጠላት ይመታ፣ የጽድቅ ጠላት ይመታ፣ የበረከት ጠላት ይመታ፣ በኢየሱስም ይመታ። የእውቀት ጠላት ይመታ። ሽባ የሚያደርግ ናፋ ከንጎዱ አይታችሁታል። ልጄ የት ሄዳል ስትሉ ቀጥ ምን እንዳቆመው አታቂ ቀጥ ይላል። ከዚህ በኋላ ግን ቀጥ የሚያደርገው ራሱ ቀጥ ይላል። ያንቺ ነገር ግን ይቀጥላል። ትዳርሽ ይቀጥላል። ቢዝነሳችሁ ይቀጥላል። አገልግሎታችሁ ይቀጥላል። ቤተ ክርስቲያን ትቀጥላለች። ምን ይላል ታውቃላችሁ? ይመጣና አሁን ይሄ ቢዝነስ ጀመርኩ ማለት ነው። አትቀጥልም እኮ አገልጋይ ነህ ስትል አሁን በዚህ ዘመን አገለግላለሁ አልክ ይላል።
አታገለግልም። እኔ እኮ ሞክሬ አቅቶኛል። እኔ ግን ለሙከራ አይደለም የጀመርኩት።